ሰላም ቤተሰቦች፣ ዛሬም እንደተለመደው በሌላ ርዕስ ዛሬ ዴፊኒሽንስ ኦፍ ዲማንድ ይሰኛል የምናየው። ኦኬ የዲማንድ ዴፊኒሽን ዲቴል በደንብ እናያለን ማለት ነው። ከዛሬ በኋላ እዚህ ቶፒክ ላይ አንድም ተማሪ ራይት የማይሆንበት ምንም ምክንያት የለም ማለት ነው ለፈተና። ሶ ፈርስት ዲማንድ የሚለውን ከማየታችን በፊት ዋይ ዲማንድ ከርቭ ኢዝ ስሎፒንግ ዳውንዋርድ፣ ለምንድን ነው ዲማንድ ከርቭ ስሎፑ ዳውንዋርድ የሆነው? ኦኬ ለምንድን ነው ዳውንዋርድ የሆነው? በዚህ ቪዲዮ ይህንን ጥያቄ እንመልሳለን ማለት ነው። ዲማንድ ሚንስ ዲማንድ ማለት ወይም ፍላጎት ማለት ነው the ability and willingness to buy a specific quantity of a good at a specific time with a specific price። ዲማንድ እያለን የምንጠራው አንድን ዕቃ በዕለቱ ወይም በሰዓቱ ባለው ዋጋ በዛው ጊዜ ፐርቸዝ ማድረግ ከቻለን፣ መግዛት ከቻለን፣ ባይ ማድረግ ከቻለን ዲማንድ ብለን እንጠራለን ማለት ነው። ሶ እዚህ ጋር ሶስት ነገሮችን ማሟላት መቻል አለበት ማለት ነው ዲማንድ ነው ለማለት ነው። ሶ የመጀመሪያው ዊሊንግነስ፣ ኦኬ ዊሊንግነስ ቱ ባይ የመግዛት ፍላጎት አለ ወይ? ምናልባት ከኪሳችሁ ገንዘብ ቢኖርም እንኳን ኦኬ፣ ነገር ግን የመግዛት ፍላጎት ከሌላችሁ ዲማንድ ልንለው አንችልም። at the same time if you have ability so willingness to buy but you do not have money, we cannot say this demand ልንለው አንችልም። ፍላጎቱ ኖሯችሁ ገንዘቡ ከሌላችሁ፣ መክፈል አቅም ሳይኖራችሁ ፍላጎቱ ቢኖራችሁ ምን ልንለው አንችልም? ዲማንድ ልንለው አንችልም ማለት ነው። therefore አንድ ነገር ዲማንድ ልንለው የምንችለው ዊሊንግነስ ቱ ባይ ፕላስ ኤቢሊቲ ቱ ባይ የመክፈል አቅም እና ለመግዛት ፍላጎት ካለ ዲማንድ ብለን እንጠራዋለን ማለት ነው። ሶ a mere desire cannot be ዲማንድ ይለናል። ዝም ብሎ ፍላጎት ብቻ ምን ሊሆን አይችልም ማለት ነው፣ ዲማንድ ሊሆን አይችልም። ሁሉም ሰው ለምሳሌ የተለያዩ ዲዛይር የሚያደርገው ነገር አለ። መኪና ዲዛይር የሚያደርግ አለ፣ ቤት ዲዛይር የሚያደርግ ሰው አለ። ነገር ግን የመኪናውን ዋጋ መክፈል የማይችል ቤቱን ዋጋ መክፈል የማይችል ከሆነ ዲማንድ ልንለው አንችልም። ዲዛይር ምኞት ብቻ ነው የሚሆነው። ዲማንድ ኤንድ ዲዛይር ሁለቱ የተለያዩ ነገሮች ናቸው ማለት ነው። ዝም ብለን ዊሽ የምናደርገው ነገርና ኦኬ ዲዛይር እና ዲማንድ የተለያዩ ነገሮች ናቸው ማለት ነው። ሌላኛው እዚህ ጋር መያዝ ያለባቸው ሶስት ወሳኝ ነገሮችን እናያለን። ዲማንድ ካን ቢ ኤክስፕረስድ ኢን ሶሪ ዲፈረንት ዌይስ፣ በሶስት የተለያዩ ነገሮች ምን ሊደረግ ይችላል? ኤክስፕረስ ሊደረግ ይችላል ማለት ነው። የመጀመሪያው ዲማንድ ስኬጁል ብለን እንጠራዋለን። ሁለተኛው ዲማንድ ፋንክሽን ይባላል። ሶስተኛው ዲማንድ ከርቭ። ሶ ዊ ካን ኤክስፕረስ ዲማንድ either of these three ways፣ በእነዚህ በሶስቱ መንገዶች ዲማንድን ልንገልጸው ኤክስፕረስ ልናደርገው እንችላለን ማለት ነው። የመጀመሪያው ዲማንድ ስኬጁል ነው። ስኬጁል ሚንስ ቴብል ማለት ባጭሩ ቴብል ማለት ነው። ሶ ዲማንድን በቴብል ኤክስፕረስ ልናደርግ እንችላለን ማለት ነው። ሶ ዚስ ኢዝ ሲምፕል፣ በጣም ግልጽ እና ቀላል ነው ማለት ነው። ኢት ኢዝ ኤ ቴብል ሾዊንግ ይለናል ዲፈረንት ኳንቲቲስ ባውት አት ዲፈረንት ፕራይስ። ኦኬ ዲማንድ ስኬጁል ምንድነው የሚነግረን ይለናል? በቴብል መልክ ኳንቲቲን እና ፕራይስ ኦኬ አንድን ኳንቲቲ በተለያየ ዋጋ ስንገዛ የሚያሳየ ነው ማለት ነው። ኢማጂን ኤግዛምፕል አፕል ልንገዛ ነው ብለን እናስብና ሶ በተለያየ ጊዜ የተለያየ ዋጋ አላቸው። ፎር ኤግዛምፕል እዚህ ጋር ኳንቲቲ ኦፍ አፕል አለ 5 ኪሎ ግራም፣ 2 ኪሎ ግራም፣ 1 ኪሎ ግራም ይለናል። እዚህ ጋር ደግሞ ፕራይስ አለ ፕራይስ ኦፍ አፕል ወይም the price of apple per kilogram 10 ብር ሲሆን 10 ብር ሲሆን ሰዎች 5 ኪሎ ግራም ይገዛሉ። ነገር ግን ከሆነ ጊዜ በኋላ ፕራይስ ኦፍ አፕል ወይም የአፕል ዋጋ ወደ 50 ብር ሲጨምር እዚህ ጋር እንደምታዩት ወደ 50 ብር ሲጨምር የሰዎች ፍላጎት ደግሞ ምን ይሆናል? እዚህ ጋር ወደ 2 ኪሎ ግራም ይቀንሳል ማለት ነው። ፕራይስ ኦፍ አፕል reaches to 100 ብር the quantity demands of the apple will decline or decrease to 1 kilogram ማለት ነው።
ሰዎች 50 ብር ከፍለው 2 ኪሎ ግራም ሲገዙ ከነበረ አሁን ግን የ1 ኪሎ ግራም ዋጋ 100 ብር ሲሆን አንድ ብቻ ፐርቸዝ ያደርጋሉ ማለት ነው። ሶ ዲስ shows us price and quantity are inversely related። ዋናው መያዝ ያለባችሁ ቅድም ለጠየቅኳችሁ ጥያቄ why demand is sloping downward ላለው ጥያቄ መልስ ነው ይሄ። በነገራችን ላይ ለምን ፕራይስ እዚህ ጋር እንደምታዩት እየጨመረ ሲሄድ ኳንቲቲ ዲማንድ ደግሞ እየቀነሰ ነው የሚሄደው ማለት ነው። therefore they are inversely related። so ዲማንድ ስኬጁል ይሄ ነው የሚመስለው ማለት ነው። ሁለተኛው ዲማንድ ፋንክሽን። ፋንክሽን እንግዲህ በተለያየ በሂሳብ ትምህርቶች ታውቁታላችሁ። ፋንክሽን ዲማንድ ፋንክሽን ስንመጣ ዲማንድን በማቴማቲካል ኢኩዌሽን ወር ደግሞ ፋንክሽናል ሪሌሽንሺፑን ኤክስፕረስ የምናደርግበት ወይ ነው። ኤክስፕረስስ ፋንክሽናል ሪሌሽንሺፕ ቢትዊን ዋት ፕራይስ ኤንድ ኳንቲቲ ይላል። ፕራይስንና ኳንቲቲን ፋንክሽናል ሪሌሽንሺፓቸው ማቴማቲካል በሆነ ወይ ኤክስፕረስ የምናደርግበት ነው። ኤግዛምፕል ኳንቲቲ ዲማንድ is equals to 150 minus 4p ይለናል። ኦኬ this is quantity demand። ኦኬ this is constant። እቺ ኮንስታንት ነች። ሶ እዚህ ጋር ደግሞ ምን አለ? ፕራይስ አለ። ሶ እዚህ ጋር የሚያሳየን ምንድነው? ፕራይስ እየጨመረ እስከሄደ ኳንቲቲ ዲማንድ ምን ሆነ? ይቀንሳል። ለምን? እዚህ ጋር ኔጌቲቭ ነች ያለችው። ሶ ይሄ ኔጌቲቭ ሪሌሽንሺፕ ቢትዊን ፕራይስ ኤንድ ኳንቲቲ መኖሩን ያሳየናል ማለት ነው። ደግሞ ወደ ሶስተኛውና ወደ መጨረሻው ተመልሰናል። ዲማንድ ከርቭ ይለናል። ዲማንድ ከርቭ እንግዲህ it is a graphical representation that showing what the relationship between price and quantity demand ይለናል። ዲማንድ ከርቭ it is a graphical representation ነው። ግራፊካል ሪፕሬዘንቴሽን ነው ማለት ነው። በግራፍ ነው እዚህ ጋር የሚገልጸው ዲማንድ ኤክስፕረስ የሚያደርገው ግራፍ በመጠቀም ነው ማለት ነው። the curve is slope downward to the right። የቅድሙን ጥያቄያችሁ እዚህ ጋር ሊመለስ ነው ማለት ነው። ዲማንድ ከርቭ ምንድን ነው? it is slope downward ነው ይለናል። slope downward ማለት ነው ይሄው እዚህ ጋር ግራፍ እንደምታዩት ይሄ ግራፍ ዲማንድ ከርቭ ይሄ ዲማንድ ምንድን ነው? ዳውንዋርድ ነው ወደ ታች ማለት ነው። ኔጌቲቭ ስሎፕ ነው ያለው ማለት ነው። ሶ ስሎፕ ዳውንዋርድ ነው ስንል ኢት ኢዝ ኔጌቲቭ ስሎፕ ነው እያለ ነው ማለት ነው። ወደ የት ነው? ቱ ዘ ራይት። ኦኬ ከግራ ወደ ቀኝ ነው እንትን የሚለው ማለት ነው። ታዲያ ለምንድን ነው ዋይ the demand curve is sloped downward? ለምን ሆነ? ኦኬ ዋይ the demand curve is sloping downward to the right? የመጀመሪያው ሪዝናችን because price and quantity demand are inversely related። አያችሁ ኢንቨርስሊ ሪሌትድ ናቸው ማለት ነው። ኳንቲቲ ዲማንድ እና ፕራይስ። በዚህ ምክንያት ምንድነው ማለት ነው? ዲማንድ ከርቭ ስሎፕ ዳውንዋርድ ማለት ነው። ስሎፕ ዳውንዋርድ ነው ማለት ነው። በሌላ አነጋገር ይሄ ማለት ነው ኔጌቲቭ ስሎፕ ነው። ኔጌቲቭ ዲማንድ ከርቭ ነው የሚኖረው ማለት ነው። this means when price rises ዋጋ ሲጨምር ሰዎች ምን ያደርጋሉ? ትንሽ ይገዛሉ። ቅድም ስኬጁል ላይ ወይም ደግሞ ዲማንድ ስኬጁል ላይ እንዳሳያችሁ ፕራይሱ ከ10 ብር ወደ 50 ብር ሲጨምር ይገዙት የነበረውን 5 ኪሎ ግራም በየቀኑ ሊሆን ይችላል በየሳምንቱ ወደ 2 ኪሎ ግራም ቀንሰውታል። ሶ ምን ማለት ነው? when the price rises the people buy less። በጣም ትንሽ የሆነው ዩኒት ብቻ ነው ፐርቼዝ የሚያደርጉት ማለት ነው። ሶ በዚህ ምክንያት ዲማንድ ከርቭ ምንድነው ማለት ነው? ስሎፒንግ ዳውንዋርድ ቱ ዘ ራይት ነው ማለት ነው። ዳውንዋርድ ነው የሚሆነው ግራፋችን ማለት ነው። እንግዲህ እዚህ ጋር እንደምታዩት ፕራይስ ፒ1 አለ፣ እዚህ ጋር ፒ2 አለ። ወይ the price of the commodity ሳይ እንትን ሳይ አፕል የቅድሙን ማለት ነው። አፕል ለምሳሌ ነው የአፕል ዋጋ ከፒ1 ወደ ፒ2 ሲጨምር ሰዎች መጀመሪያ ላይ የገዙት የነበረው ኪው1 ኳንቲቲ 1 ወደ ኳንቲቲ 2 ይቀንሱታል ማለት ነው። ከዚህ ወደዚህ ይቀንሱታል። ስለዚህ ዲማንድ ከርቭ ኢንቨርስ ሪሌሽንሺፕ ስለሆነ ፕራይስ ሲጨምር ኳንቲቲ ስለሚቀንስ ስሎፒንግ ዳውንዋርድ ነው ማለት ነው። አሁን በትክክል ጥያቄያችሁ ተመልሶላችሁ በዚህ ዙሪያ ስቲል ያልገባችሁ ነገር ካለ አሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ይህንን ቪዲዮ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።